ሰላም እንዴት ናችሁ? ሰላማችሁ በያላችሁበት ይብዛ። ዛሬ እንግዲህ ድሬዳዋ ባቡር ስቴሽን ተገኝተን እየጎበኘን ነው። ያው አጠገባችን አስጎብኝ አለ። እስኪ ስለ ድሬዳዋ ባቡር ስቴሽን አንዳንድ ነገሮች ከዚሁ እንጀምራለን። ኦኬ፣ ይሄ ጋሪ 75 ኩንታል ሚዝ ጋሪ ነው። እንደ ስንዴ፣ ማሽላ የተለያየ ከአዲስ አበባ እስከ ድሬዳዋ የሚያመጡ 75 ኩንታል ነው። እንደ ቢሮ የነች አሁን ያው CDE ማለት chemin de fer Djibouti Ethiopie. This log is the second log. መጀመሪያ CFE ነበር chemin de fer Franco Ethiopie እና ዛና ያለን ሁሉ ነገር ቀንጨብ ያለ ታሪክም ማሳያቸዋለሁ። ይሄ ለካፌ የሚደረገው ነው። ይሄ ካፌ ሶስተኛ ማድረግ ለካፌ ነው። ኦኬ፣ ያኛውም አትክልት መሸጫ ሊያደርጉት ነው። አሁን እየሰሩት ነው መሰለኝ። የድሮ የሰው ባቡር ነው። አዎ፣ እቺ ሶስተኛ ማድረግ ነች። ውስጥ ነው የምናያት። ውስጥ ሄደን እናያታለን። እሺ፣ ይሄ የባቡሮቹ እግር ናቸው። ዊል ኤንድ አክስ ኦፍ ዘ ትሬን የባቡሮቹ እግር ናቸው። ኤሲዬ ይባላል በፈረንሳይኛ። ኦኬ፣ ኤሲዬ ዱ ትራን። አሁን ምናየው ሎግ ፊት ለፊታችን ያለው እንዴት la construction du chemin de fer de Djibouti à Addis Ababa የጅቡቲን አዲስ አበባ የተዘረጋው የሐዲድ መስቡቲ አዲስ አበባ የተዘረጋው የሐዲድ መስመር አመሰራረት እና ትንሽ ሂስትሪ ነች። እንደውም ትንሽ ቪዲዮ ብታነሷ ፎቶ ብታነሷት ለእናንተ ይጠቅማችኋል። CFE the first logo chemin de fer Franco Ethiopie and this one CDE chemin de fer Djibouti Ethiopie. አሁን the third logo CDD ድሬዳዋ ምድር ባቡር ድርጅት ይባላል። እስከ ቦልደር ድረስ ነው የሚሄደው ባቡሩ። ማክሰኞና ቅዳሜ ነው የሚሄደው ፓሴንጀር። ወደዚህ ወደ አዲስ አበባ አይሄድም። ስለዚህ አርማው ተቀይሮ CDD ነው የሚባለው። ድሬዳዋ ትሬን ስቴሽን ድሬዳዋ ምድር ባቡር ድርጅት ማለት ነው። የድሬዳዋ ምድር ባቡር ድርጅት ይባላል። ስለዚህ አሁን ምን ገባው ጀነራል ሜታል ወርክሾፕ ብዙ ማሽነሪዎች አሉ። የፈረንሳይ ማሽነሪዎች ስቲል ፋንክሽናል ናቸው። እና ይሄን ይመስላል ጀነራል ሜታል ወርክሾፕ። ብዙ ማሽኖች አሉ። ይጠገናሉ። ፎር ሜንቴናንስ እዚህ ነው የሚጠገኑት። ጋሪ ሜንቴናንስም 104 ማሽነሪዎች አሉ። ሌዝ ማሽን፣ ቶርኖ ማሽን፣ ይሄ ሞልድ የሚደረግበት ነው። ዊል ኤንድ አክስ ስቲል ፋንክሽናል ናቸው ማሽነሪዎቹ ሁሉ። ከ104 ማሽነሪዎች አሉ ስቲል ፋንክሽናል። ሌዝ ማሽን፣ ቶርኖ ማሽን ቴክኒሻኖች መሀላችሁ የሉም አይደል? የሚገርም ነው። አሁን ድረስ ራሱ መጠገኑ ራሱ በቃ ይገርማል። በጣም እንደውም ማየት ማመን ነው። አንዱ በ1903 ነው የገቡት ማሽነሪዎች እነዚህ እንዳለ ማለት ነው። አሁን ላይ የሉም። ኦኬ፣ in 1903 በጣም የመቶ ምናምን አመት 120 ምናምን አመት ነው። እስቲ እቺን ጋሪ ልክፈትላት። ይሄንን አንዴ ግቡ። በጣም ቆንጆ ነች። እሺ፣ አመራሮች የሚሄዱበት እናንተ ሀገር ተረካቢ ናችሁ። አዎ፣ በጣም ያውን እየተጠገነ ያለ ባቡር ነው። ፈረንጆች እቺ ኒቬል ነች። ከቤልጂየም ነው የመጣችው። ኢንተር 1937 ግቡና ያው እንግዲህ ወደ ባቡር ስቴሽኑ እየገባ ነው። እዚህ ጋር ይሄ ባቡር ነው የፈረንጆች የጉብኝት ባቡር ነው እየተባለ ነው። እስቲ አይገባም። ደስ አትልም? በጣም የሽርሽር ባቡር ነች። ከዚህ እስከ ራምሰዴ ነው የምንሄደው 11 ኪሎ ሜትር ማለት ነው። እና ደስ አትልም? በጣም የሽርሽር ባቡር ነች። በጣም ይሄ 72 ይይዛል።
እንደዚህ ብለሽ በቃ ይት ይሄ ክፍት ነው ማለት ነው። አዎ ክፍት ነው ለማየት ይመቻል። ልጆች በጣም ይወዳሉ ይሄንን ክፍት። አዎ የሽርሽር ባቡር ነች እቺ እንደ እንትን ነች ካፌ ማለት ደስ አትልም? ቁጭ ብላችሁ እሱ ጋር ምናምን በጣም አሪፍ ነው። በጣም እንደዚህ ቁጭ ብለን ያው እንዲህ ቁጭ ብለን የሽርሽር ባቡር ነው ተብሏል። እንደዚህ ያያችሁ የተለያዩ የአካባቢውን ገጽታ ያያችሁ በጣም ለየት ያለ ነው። እንደምታዩት የሚገርም ባቡር ስቴሽን ያለ ነው። እኔም ደገምኩ ተናግሬ ባቡሩ እንደምታዩት እዚህ ጋር ለየት ያለ ፊያት ነው የተባለው። ፊያት በመኪና ነው እናንተ የምታዩት። ፊያት በባቡርም አለ እንደምታዩት፣ በባቡርም አለ ፊያት። ናስቲ ጓደኛዬ ያው ፊያት እዚህ ጋር ፊያት ባቡር እንደምታዩት። ሰላም እንዴት ናችሁ? ያ ዘመን ተከታዮች እንግዲህ አሁን ያለነው ድሬዳዋ ባቡር ስቴሽን ነው። በጣም እንግዲህ እየጎበኛችሁ ነው። ብዙ የምትጎበኙት ነገር አለ። All of the workers have a number and own name. They put, if the car is not in, avis de punition et pas de salaire, means no payment and warning. Pointage des ouvriers is to control the payroll time of the workers. Wow. Pointage. Yeah. Outillage. Interdiction d'entrée. ማንም መግባት አይችልም። እሱ መለዋወጥ ይሄ ብረት ምናምን መስሪያ አለ። በጣም አይገባም። ባይኖርላንቺ እንዳይቀርብሽ የኔንም እንጂ ልክ እንደ ሙሽራ ሲያወድሱሽ በአገር ዜማ ብለው የፍቅር ከተማ ባቡር ስቴሽን ይሄ ደግሞ ሼፋጎና ዳይሬክተር ወንበሮች አሉ። አሁንም ሸረሪት የድሮ ሸሪር ነው። ያው ሞልዱ ምንም ያዋ ናቸው። ያውኖቹ ከባድ ነው። ያው እዚህ ጋር እንደምታዩት ኦልዲስ የእንጨት ባቡር አለ። የድሮ ይሄ የእቃ ነው፣ እቃ ማስቀመጫ ነው። እንደምታዩት በጣም አሜዚንግ የሆነ ነው። እዚህ ጋር እንደምታዩት የፈረንሳይ ሳይክሎች እዚህ ጋር ነው የሚሰቀለው ተብሏል። የስጋ መስቂያ ነው የሚመስለው። እዚህ ጋር የፈረንሳይ ሳይክሎችን መስቂያ ነው እንደምታዩት። በጣም የሚገርም ነው። ፔጅ ይባላል። ፔጆ ሳይክል እና ሁሉም እንትን ነበር። እዚህ ነው የሚያጠለጥለው። for this department it is hanging of bicycle ፔጆ ቬሎ ኮንሰፕት ሁሉም ዲፓርትመንት አለ። እዛ ኮሪደር ልማቱ ነው ያነሳው ለዚህ ዲፓርትመንት
Okay, now we go to department. ዚያፓ ግን ጎፈሬ የነበረ ወጣቶች በዛ ጊዜ ይታፈሱ ነበር አይደል? ከባድ ነበር። ከተገኘ የዩኒቨርሲቲ ተማሪዎች ናቸው በብዛት እንደሆነ። ከዛ በኋላ ነው እየቀረ አሁን እሷ እንደ የድሬዳዋ ዩኒቨርሲቲ ተማሪ ናት። የ6ኛ ዓመት የህግ ተማሪ ናት። ገና 1 ዓመት ነው። ገና ናት 16 ግን ስታንድ እዚህ ፈርሸው ጫት እየቃሙ እየፈረሹ ከዚህ ሲሄዱ እስከ የረር መንደሪ ብርቱካን እየፈረሹ እስከ አቃቂ ቃሊቲ ዱካ ያው አባይ ታበረፈ ይሄ ደግሞ ሰባ ሁለት ይቀመጣሉ። ያፈራሉ። ፌስ ቱ ፌስ መንደሪን ትሰጣለች፣ ሙዝ ትሰጣታለች። ከዛ እስከ እና ፍቅር የተመሰረተበት ይሄ ልጆች የተወለዱበት ሶስተኛው ማለት ነው። ውድ ወርክሾፕ ገባችሁ አይደል እናንተ? ብዙ ቲክቶከሮች በዚህ ጋር ብቻ ነው የሚሰራው። ይንቀሳቀሳል ነው ብዙ ጊዜ ወይስ ባለፈው እሑድ ሄድን በዚህ ነው የሚሄደው? የት ነው ግን ደርሶ የሚመጣው? እዚህ 11 ኪሎ ሜትር ሲሚሌ ሲቲዞር እዛ ደርሶ አንዴ ይሄዳል ግን አይመለስም ማለት ሰባት ብር ነበር መሰለኝ አሁን ከ1003 ነው የሚጀምረው። አዲሱ ነው እሱ አዲሱ ነው። Okay, now we go in deine Vergangenheit reisen. Ja. Deswegen, weißt du, wenn ich Urlaub habe, wenn ich organisieren kann, dann komme ich hier. Nichts so. Dann habe ich ein paar Verwandte, dann gehe ich da. Ja,